መልአኩ ተወልዶልናል አይደለም ያለው? ምን ብሎላችኋል? ክርስቶስ ሊሞት የመጣው ለመላእክት አይደለም ለእኛ ነው። አሁን ከአቤል ጀምሮ እስከ በራኪው ልጅ እስከ ዘካርያስ ድረስ ብዙ ደም ፈሷል። የሰው ልጆችን ግን ከኃጢአቱ ሊያድነው አልቻለም። ወይቤሎሙ መልአክ ኢትፍርሁ እስመ ናሁ ዜንወክሙ አብየ ዜና ዘይከውን ፍስሐ ለክሙ ወለኩሉ ሕዝብ። የሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ መልአኩም እንዲህ አላቸው፣ አትፍሩ፣ በዳዊት ከተማ መድኃኒት የሆነ ጌታ ተወልዶላችኋልና። የምስራች የትምህርታችን ርዕስ የምስራች እነግራችኋለሁና አትፍሩ በሚል ኃይለ ቃል ይሆናል። ይህንን ቃል በሉላችሁ። የምስራች እነግራችኋለሁና ምን አትበሉ? ምን አትበሉ? ዛሬ ዓለማችንን የሚያስፈራ የሚያሰጋ የሚያስጨንቅ ብዙ ነገር አለ። ሰዎች በምን ሁኔታ እንዳሉ ሳይረዱ ሳይቀር የሚጨነቁበት ዓለም ላይ ያለነው። የዓለማችን የሰላሙ ሁኔታ ከዕለት ወደ ዕለት እየከፋ መጥቶ የዓለም የኑሮ ውድነት፣ የኒውክሌሩ ስጋት፣ የጦርነቱ በየስፍራው መነሳሳት እነዚህን ባየናቸውና በሰማናቸው ቁጥር ሞቴን መች ነው የምታደርገው? የኔ አሟሟት እንዴት ነው በምንላት ዓለም ውስጥ ነውና ያለነው። በዚህ መርዶ በበዛበት ሞትና ሐዘን በሚፈራረቅበት ዓለም ላይ ዛሬ መልአኩ ቅዱስ ገብርኤል የምስራች እነግራችኋለሁና ምን አትበሉ ይለናል። አትፍሩ። ትናንት ጌታ ሊወለድ ጥቂት ወራት ሲቀሩ የዓለማችን ገጽታ እንዲህ ነበር። ዓለም በሙሉ በሮማውያን ቅኝ ግዛት ውስጥ ወድቃ ነበር። የሮም መንግሥት ሮም ላይ ተቀምጦ ዓለምን ሁሉ የሚያዝባት። አሁን ግን የሮም የስልጣኔ ዘመን አክትሞ ጎረቤታችን አሜሪካ ዓለምን ታዛለች። የፈለገችውን ታስራለች፣ ያልፈለገችውን ደግሞ እንደወደደችው ታደርጋለች። ስለዚህ የተወደዳችሁ የእግዚአብሔር ልጆች በዚህ ፍትሐዊነት በጎደለበት ዓለም ላይ ጨለማ እየተፈራረቀ ባለበት ዓለም ላይ ጭንቀት በየቀኑ በሰዎች ሕይወት ላይ ሕመም ደዌ እያመጣ ባለበት ዘመን ላይ የምስራች እነግራችኋለሁና አትፍሩ የሚል ቃል መስማት እንዴት ደስ ይላል! ይህ ቃል የወጣው ከእግዚአብሔር መንግሥት ነው። የእግዚአብሔር የመንግሥቱ አዋጅ ደግሞ ወንጌል ነው። ወንጌል ደግሞ ያሳርፋል። ወንጌል ደግሞ ሰላም ይሰጣል። ወንጌል ይለውጣል። ስለዚህ መልአኩ ይዞ የመጣው የዘላለም ወንጌል ነው። ምን የሚል ቃል? የምስራች እነግራችኋለሁና ምን አትበሉ? አትፍሩ። የሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ የምናገኘው ቃል ነው። የርዕሳችን መሠረታዊ ዓላማው በጌታችን መወለድ የመጣውን የዘላለም ደስታ ለዓለም ማብሰር ነው። አትፍሩ የሚለው ቃል ከልደት ቃል ታሪክ ቁልፍ ጭብጦች አንዱ ነው። የቅዱስ ገብርኤል ቃል በቀጥታ ሲተረጎም እንዲህ ይላል፣ ለእናንተ መልካም ዜና እነግራችኋለሁና ይህም ዜና ለሰው ሁሉ የሚሆን ታላቅ ደስታ ነው የሚል ነው። እውነት ነው። የጌታችን የኢየሱስ ክርስቶስ መወለድ በነቢያት ሲነገር፣ ሱባኤ ሲቆጠር፣ በተስፋ ሲጠበቅ የነበረ የፍጥረት ናፍቆት ነው። ክብር ምስጋና ለስሙ አጠራሩ ይሁን። የናፈቀንን መሲያችንን የሚያድንን አምላካችንን
የሚሞትልን ኢየሱስ ክርስቶስን ተወልዶ ያየነው ዛሬ ነው። የኢየሱስ ክርስቶስ መወለድ ብዙ ነገሮችን ቀይሯል። ዘመናትን ለሁለት ከፍሏል። የሰው የሞት ታሪክ፣ የፍዳ ታሪክ አቁሟል። የዘላለም ደስታ ዘመን በፊቱ ተከፍቷል። አዎ ብዙ ነገር ቀይሯል። ከነዚህም ጥቂቶቹ በዛሬው ዕለት የተደረጉትን መላእክትን ከሰማይ ስበዋል። መላእክትን ከየት ስበዋል? በዓለማችን ታሪክ ውስጥ ማንኛውም ፍጡር ሲወለድ መላእክት ከሰማይ አልወረዱም። ምስጋና ለእግዚአብሔር በሰማይ በምድርም ለሰው ልጅ እርቅ ተወጠነ እያሉ ለመጀመሪያ ጊዜ 2000 ዓመት በሙሉ ሲዘመር የማይሰለቸውን ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ በቅዳሴው መሃል ላይ ሁል ጊዜ የምናዜመው የመላእክት ድርሰት ነው። ይህን ዝማሬ ይዞ ስትመጡ ሁለት ስንኝ ነው ያለው። ምስጋና ለእግዚአብሔር በሰማይ ካለ በኋላ እርቅም በምድር ተወጠነ፣ ሰላም ለሰው ልጅ ሆነ ብለው ዝማሬያቸውን አቀረቡ። ይሄ ዝማሬ ሰማይና ምድርን ያገናኘ ዝማሬ ነው። ምስጋና በሰማይ እርቅም በምድር የሰው ልጆችን ያገናኘ የቅዱሳን መላእክት ዝማሬ። መላእክት ፈጣሪ እንደ ፍጡር ሲወለድ ቃል የነበረው እንደማይናገር ሕፃን ሆኖ ሲመጣ እንደምን ተደንቀው ይሆን ስብሐት ለእግዚአብሔር ያሉት። ይህ ብቻ አይደለም። የኢየሱስ ክርስቶስ መወለድ ጠቢባንን ከስፍራቸው ጠርቷል። እነዚህ ጠቢባን ባለስልጣናት ናቸው። እነዚህ ጠቢባን የዓለማችን ፈላስፎች ናቸው። እነዚህ ጠቢባን የምድራችን አዋቂዎች ናቸው። ነገር ግን የክርስቶስ ልደት ከላይ ወደ ታች አመጣቸው። ከከበረው ስፍራቸው ወደ ከብቶች በረት አመጣ። ዛሬ እናንተንም የጠራችሁ የክርስቶስ ልደት ነው። ክብር ምስጋና ለስም አጠራሩ ይሁን። የሰበሰባችሁ የጌታ መወለድ ነው። አዎ በዚህን ሰዓት እንቅልፍ መተኛት ደስ ይላል፣ ማረፍ ደስ ይላል፣ ብዙ ነገር መሆን ደስ ይላል። ነገር ግን ከሁሉ የሚበልጠው ደስ የሚያሰኘው የጌታችን ልደት ጠርቶ አምጥቷቸዋል። የጠራን ያከበረን ከፍ ያደረገን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እረኞችን ከመስክ ጋብዟል። እንዲህ የሚል ቃል ተጽፏል በሉቃስ 2:15 ላይ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ። እንዴት? እንግዲህ እስከ የት ድረስ እንሂድ? እስከ ቤተልሔም ድረስ እንሂድ። እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉ። ማን የገለጠልንን? እግዚአብሔር የገለጠልንን። አዎ ዛሬ የመጣችው እግዚአብሔር የገለጠላችሁን ለማየት ነው። በዘመናት ተሰውሮ የነበረውን አባታችሁን፣ አምላካችሁን፣ መድኃኒታችሁን፣ ሕይወታችሁን፣ ቤዛችሁን የሁላችን አምላክ እርሱን ለማየት ነው የመጣ ነው። እስከ ቤተልሔም የሚለው ሐረግ እነዚህ እረኞች ከስፍራ ርቀው እንደነበር ይገልጻል። እነዚህ እረኞች ልንከተላቸው የሚገቡን መልካም ምሳሌዎቻችን ናቸው። ከመልአኩ የተነገራቸውን የእምነት ቃል፣ የምስራች ቃል በእምነት ተቀብለው ወዲያው የመጡ ናቸው። ከማን የተነገረው? ከመላእክት የተነገረውን ቃል። ተወደዳቸው እግዚአብሔር ልጆች፣ ዛሬ እነዚህ እረኞች ከመልአኩ የተነገረው ቃል ምንድን ነው? የምስራችን ነግራችኋለሁና አትፍሩ፣ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ምን ብሎላችኋልና። መልአኩ ተወልዶልናል አይደለም ያለው፣ ምን ብሎላችኋል? ክርስቶስ ሊሞት የመጣው ለመላእክት አይደለም፣ ለእኛ ነው። የተወለደው እኛን ለማዳን ነው። እዚህ ከመልአኩ የተነገራቸውን ቃል ያመኑ ናቸው እነዚህ እረኞች። በደንብ አስተውሉ። መላእክት የቤተ ክርስቲያን አገልጋዮች ናቸው። መላእክት መምህራን ናቸው። መላእክት ሊቃውንት ናቸው። መላእክት ወንጌላውያን ናቸው።
ይህንን የተነገረውን ቃል በእምነት ተቀብለን የምንጓዝ ስንቶቻችን ነን? አዎ እዚህ ስፍራ የመጣችሁ ይህ የእምነት ቃል ነው ያመጣቸው። ነገር ግን ሕፃኑን ካገኙት በኋላ እግዚአብሔርን እያመሰገኑ የምስራቹን ለሌሎቹ እያደረሱ ሄደዋል። ይሄ ሦስተኛው ነው። የመጀመሪያው የኢየሱስ ክርስቶስ መወለድ መላእክትን ከሰማይ ስቧል። ጠቢባንን ከስፍራቸው ጠርቷል። እረኞችን ከመስክ ጋብዟል። የክርስቶስ ሰው የመሆኑ ምክንያቶች ሦስት ናቸው። የመጀመሪያው ክርስቶስ ለምን ሰው ሆነ ብለን ብንጠይቅ እግዚአብሔርን ሊያሳየን የሚል መልስ ነው ያለን። ማንን ሊያሳየን? ከኔ ጋር ናችሁላችሁ? ማንን ሊያሳየን? እግዚአብሔርን ሊያሳየን። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። በእቅፉ ያለ አንድ ልጁ ተረከው ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው ማንም የለም፣ ማንም የለም። በእቅፉ ያለው አንድ ልጁ ተረከው ማለት ልጁን አባቱ ገለጠው፣ ልጁ ደግሞ አባቱን ተረከልን። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የሰው መሆን ምክንያቶች ብዙ ናቸው። ከነዚህ አንዱ እግዚአብሔርነቱን ለማሳየት ሰው የሚያመልከውን ማየት ይፈልጋል። አምላኬ የሚለውን ማድመጥ ይፈልጋል። ጌታዬ የሚለውን መከተል ይፈልጋል። ያ እግዚአብሔር በሥጋ ተገልጦ ለእኛ የታየበት ነው። ሁለተኛው ለኃጢአታችን መሥዋዕት ሊሆን ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ። ትልቁ ነገር ስለ ኃጢአታችን መሥዋዕት ሊሆን ነው። ማን የተወለደው? ጌታችን መድኃኒታችን የተወለደው። አሁን ከአቤል ጀምሮ እስከ በራኪው ልጅ እስከ ዘካርያስ ድረስ ብዙ ደም ፈሷል። የሰው ልጆችን ግን ከኃጢአቱ ሊያድነው አልቻለም። ብዙ መሥዋዕት ቀርቧል። የእኛን ኃጢአት ሊያጠብ አልቻለም። ምክንያቱም ኃጢአተኛ ለኃጢአተኛ ዋስ መሆን አይችልም። በአዳም ምክንያት ሁሉም የሰው ዘር ኃጢአተኛ ሆኗል። ምን ሆኗል? ምን ሆኗል? ኃጢአተኛ ሆኗል። ስለዚህ ከአዳም ዘር ሁሉም ኃጢአተኛ ስለነበር ለወንጀለኛ ዋስ መሆን ይችላል? አይችልም። ንጹሕ ነው። ከወንጀል ነፃ የሆነው የእግዚአብሔር ልጅ ክርስቶስ መጣ ለኃጢአታችን መሥዋዕት ሊሆን። የመጨረሻው ክርስቶስ ሰው የመሆኑ ምክንያት የዲያብሎስን ሥራ ለማፍረስ ነው። እስቲ በሉላችሁም የማንን ሥራ ለማፍረስ? የዲያብሎስ ሥራ ምንድነው? ምን መንገድ ያስፈልገናል? የምንለው አይደል? የምንኖረው አይደል? ስለ ዲያብሎስ ሥራ ዝርዝር መዘርዘር አያስፈልገኝም። ከኛው ጋር ስላለ በየቀኑ ክፋት የሚያሰራ፣ በየቀኑ ተንኮል የሚያሳስበን፣ በየቀኑ ከሰው ጋር የሚያጋጨን፣ አይምሯችን ሁሉ ኔጌቲቭ ነገር እንድናስብ፣ እንድንጠራጠር፣ በሰዎች መካከል ፍቅር፣ አንድነት፣ ኅብረት እንዳይኖር የሚያደርገን ማን ነው? ማን ነው? ዲያብሎስ ነው። የዲያብሎስን ሥራ ምን መዘርዘር ያስፈልጋል? እየኖርንለት እኮ ነው። ዛሬ ዓለማችንን ማየት ነው። መሪዎቹን ማየት ነው። በዓለማችን ላይ ያለው ቴክኖሎጂው እንኳን ሳይቀር ለኃጢአት ምቹ ሆኖ ነው የመጣው። ስለዚህ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ብሎ በአንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ እንደተናገረን፣ ስለዚህ የዛሬው ማጠቃለያ መልእክታችን የምስራች ነግራቸዋለሁና አትፍሩ። የዛሬው የዓለማችንና የግል ሕይወቶቻችን ፍርሃቶች ምንድናቸው ብለን ብንጠይቅ በውስጥ ፍርሃት በውጭ ፍርሃት ይላል ሐዋርያው ቅዱስ ጳውሎስ። በውስጥ ፍርሃት፣ የውስጥ ሰላም የለንም፣ ከውጭ ደግሞ ሰላም የለም። ፍርሃት የነገሰበት ነው። በዚህ ፍርሃታችን ላይ ኢየሱስ ክርስቶስ በመልአኩ በቅዱስ ገብርኤል አማካኝነት አትፍሩ፣ ዛሬ ያለችው የክርስቶስ አካል የሆነችው ቤተ ክርስቲያን የምስራች ነግራችኋለሁና
አትፍሩ። የኢኮኖሚ ውድቀት፣ የበሽታው መብዛት፣ የአየር ብክለት፣ የኒውክለሩ ስጋት፣ የባለጠጎችና የድሆች የኑሮ ርቀት፣ የሃይማኖት አለመቻቻል፣ አሸባሪነት፣ ዓለም አቀፋዊ ፍርሃቶች እየሆኑ መጥተዋልና ጌታ በልባችን ይወለድልን። ከዚህ ፍርሃት ነፃ መሆን ከፈለግ ጌታ በምናችን ይወለድ? በልባችን ይወለድ፣ በኑሯችን ይወለድ፣ በሕይወታችን ይወለድ። ያስተማረን የመከረን የቅዱሳን አምላክ ለዚህ ዕለት ለዚህ ሰዓት ስላደረሰን ስለ ሁሉም ነገር በሥራ ሁሉ ክብር ምስጋና ከምድር እስከ አርያም ለእርሱ ይሁን፣ አሜን። ተወለደ ጌታ ተወለደ፣ ተወለደ አምላክ ተወለደ፣ ተወለደ ጌታ ተወለደ፣ ተወለደ አምላክ ተወለደ። በእጃችሁ ጌታ ተወለደ፣ ተወለደ አምላክ ተወለደ። አንዲት ብላቴና የ15 ዓመት
ጌታ